ምርኮን ማረከ። ከዛ ለቤተክርስቲያን ስጦታ ሰጠ። ቆሮንቶስ መልእክት ላይ ነው መልእክት ላይ ብትሄዱ ስለ ጸጋ ስጦታዎች እንዳቀረ በቤተክርስቲያን የተለያዩ ስጦታዎች ፈንክሽን እንዲያደርጉ ባለቤቱ መንፈስ ቅዱስ እንደወደደ ምን ያደርጋል? ይሰጣል፣ ያካፍላል። እነዛ ስጦታዎች ለምድሪት እግዚአብሔር ይጠቀምባቸዋል። አዎ፣ ግን አንደኛ ግን ይኸው ልብ በሉ፣ በትንቢት መልእክት ሊመጣልን ይችላል። እግዚአብሔር ይህን ሊያደርግ ይችላል። ደግሞ እያደረገም ነው ያደርጋል። ግን ከቃሉ ጋር የሚጋጭ ከሆነ በጣም መደንገጥ። እንዴት የትንቢት ስጦታን የሰጠ እግዚአብሔር ነው። ቃሉንም ለእኛ የሰጠ እግዚአብሔር ነው። ይሄ አንድ እግዚአብሔር በቃሉ ሌላ በትንቢት ሌላ ካለ መሀል ላይ የሆነ ሌላ እግዚአብሔር ያልሆነ ነገር ገብቷል እንጂ እንዲህ አይነት እግዚአብሔር እኔ ማወቅ በጣም ነው የሚከብድ። በቃሉና በትንቢቱ የሚናገረን ነገር መስማማት መቻል። በተለያየ የጸጋ ስጦታዎች እግዚአብሔር ወደ ህይወታችን የሚያመጣቸው ነገሮች እሱም ማሰብ መቻል አለ። ይገናኛሉ በቃሉ። ራእይ እግዚአብሔር ያሳይ ስጦታ መጽሐፍ ቅዱስ ይናገራል። ራእይ ማየት እንደምንችል ይናገራል። ራእይ እግዚአብሔር ስጦታ ያየነው ራእይ ግን ከቃሉ ጋር የሚጣረስ ከሆነ መደንገጥ መቻል። በህልም እግዚአብሔር ይናገራል። አረበደ የሚናገር አሁን አንዳንዶች ህልም በብሉይ ኪዳን በአዲስ ኪዳን የለም ይላሉ። እንጃ ትራንዚሽን ፔሪድ ላይ ልትሉ ትችላላችሁ። ዮሴፍ ግን ማርያም በስውር ሊተዋ ሲያስብ እግዚአብሔር በህልም የተናገረ አይደለም ተናግሮት። እሱ እኮ አሁን ጻድቅ ሆኖ በስውር ሊተዋት እኮ ነው ያሰማል። በግልጽ ከተናገረ ያስወግራል። ስለዚህ ግን የለም እኔ እንደተበደልኩ በቃ ልቅር ችግር የለውም እኔ ምክንያት ነበር ትገርማለች። በጣም ያሳዝን ሰው ማመን በቃ ቀብሮ ምናምን እያለኛለ እግዚአብሔር በህልም ምናለው እንዳሰብከው አለ እንዳሰብከው አለ። የመለኮት አሰራር በህይወቷ እየተካሄደ ስለሆነ ነው። በእርግጥ ለእሷ እንደተናገርኳት ለአንተ አልተናገርኩም። ሶኬ ጀዋውን ነገር ያለው በቃ ለልጁም ስም የምታወጣው አንተነ እንደ አባትነት ማለት ነው። ስም የምታወጣለት አንተነ ደግሞም ጠብቃት አለው። እሺ አለ። ስለዚህ እግዚአብሔር በህልም ይናገራል። አዎ፣ ግን ህልሙ ግን በቃሉ መፈተሽ መቻል ነው። ደግሞ የሚገርማችሁ ህልም በምርጫ ይታያል። ህልም እኮ በምርጫ እኔ አሁን እግዚአብሔር ነው እስቲ እንደው አበባ አሳየኝ ዛሬ ብዬ አደረግ ዛሬ ይችላል። ለምን ብትለው እኔ እጅ ላይ ያለ ነገር አለ። ይሄ ወራጅ ተልጭ ከኔ ምርጫ ውጭ። ስለዚህ አስቡት መምረጥ የሚቻልበት እንኳን ቢሆን እንደ ቃሉ እንደ ምኑ እያለን እንመርጣለን። ከእኛ ምርጫ ከእኛ ቁጥጥር ውጭ በሆነ ሁኔታ ውስጥ ሆነን ያየነውን ነገር እግዚአብሔር ቃል ካልፈተሽ ነው ህልም ላይ ብቻ ዲፔንድ ካደረገን በጣም አስቸጋሪ ነው። በጣም አሁን የማፈሩት አንዱ በእኛ ሲስቁና ሲቀልዱ ከነበረ ነገር አንዱ ምንድን ነው እስከዛሬ በህልም አላየህም እንደ ይሉኝ ነበር። እኔ ሳላውቀው አለሙያ ማለት ነው። ምክንያቱም ሁላችን ተያይተን የተጋባን ነበር ነው ይመስላችሁ እንዴት እንደሆነ አንድ ሰው በእኛ ይቻትና ያገባዋት ብሎ መስክሮ ይሁን እንዴት ጌት እንዳያዙት አላውቅምና እስካሁን አላየህም ግን አያትም ይሉኝ ነበር። ምን ልላችሁ ነው? ህልምስ ላይ ዲፔንድ ተደርጎ ይገባል ማለት ሌላ ውሳኔ ይወሰናል። እግዚአብሔር ህልምን ይጠቀሙታል፣ ግን ይፈተሻል። ይኸው ትንቢት ይፈተሻል፣ የትኛውን መገለጥ ይፈተሻል፣ ህልም ይፈተሻል፣ ራእይ ይፈተሻል። የማይፈተሽ የእግዚአብሔር ቃል ይችላል። ለምን ራሱ መፈተሻል ገብቶ የሚፈተሸው ቃል ውስጥ። ስለዚህ ፕራዮሪቲው እንደተጠበቀ ይያዝልኝ ብለው እግዚአብሔር በዋናነት እኛ ለመብራት የሚጠቀምበት ቃል ነው። በውስጣችን ያደረውን ቅዱሱን መንፈስ ነው። የተቀሩትን አይጠቀምባቸውም አላለም። እሱ ከሆነ ስህተት ትምህርት ነው የሚሆነው። ለምን ከሰጪው ከእግዚአብሔር ጋር ነው የምጣለው። እግዚአብሔር ነው የሰጠው ለቤተክርስቲያን ለማነጽ። አያችሁ፣ ለማነጽ። ለምሳሌ አሁን ሰማው እግዚአብሔር ተናግሮኛል በልቤ ይጉላላል አንድ ነገር፣ ግን ክላሪቲ ብፈልግ እግዚአብሔር በመገለጥ ሊናገር ይችላል። ግን ያለውን ነገር ነው ኮንፈርም ያደርጋል። የሌለ ጉድ እኮ አይደለም የመጣው። አሁን እኔ አንድ ጉባኤ ውስጥ ተገኝቼ የሰራዊት ጌታ እግዚአብሔር ስሪላንካ ይልሃል ግን እኔ አልሄድም ምን ያላለኝ እኔ ስሪላንካ አላውቀውም እንዴ እንደምን ጠቆም ዛሬ ምንስል ሸክፌ ካይቴ የማገለል ባለው በኋላ አያችሁ እግዚአብሔር ይናገራል ግን ይፈተሻል። ሮሜ ምዕራፍ 12 ቁጥር 2 ምን ነው የእግዚአብሔር ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ ፈቃዴን ፈትሹ ያለ እግዚአብሔር ደግሞ ፍተሻ የሚጠላ ውሸት ብቻ እንደ ውሸት ፍተሻ የሚጠላ ነገር ነው ብላ ያላየው ኤግዚስት ያደረገው ራሱ ስላልተፈተሸ ስለሆነ የተፈተሸ ጉድ ፈታ በቃ ውሸት ፍተሻ አይወድም። በቃ ይሸሻል። አትንኩኝ ነው
እውነት ደግሞ እውነት የሆነው ራሱ ተፈትሾ ተበጥሮ አብቅቶለት መጨረሻ ላይ ይሄ ነገር እውነት ነው የተባለ። ስለዚህ አትፈትሹኝ ባይ መንፈስ ብዙ ጊዜ ከውሸት ጋር ስለሚጠቀም የእግዚአብሔር ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለውጡ ይገኛል። ፈትሹ ብሎ ፈቃዱ ሰጠ። ለምን 7 ጊዜ ተነጥሮ ያበቃል እግዚአብሔር ሐሳብ እግዚአብሔር እና ብትፈትሽ ምንም ስለማታወጣለት ነው እንካፈትሽ የተባለ። እግዚአብሔር ፈቃድን ፈትሹ ብሎ ሰጥቶን አሁን ደግሞ እንዳትፈትሽ ይሄ ታዲያ አቶ መራመር ተከሰባለህ ተናደለ ይበጣል ዞር ዞር ተቆጣ አስተቆል እንደገባ ጠይቃቱ መራመር ተከሰባለህ ከሆነ ነበር ይፋቀቅ ነው። ስለዚህ ሌላ ተመራመር ተከሰባለህ ቤት ከሆነ የገባው በጣም አስደንጋጭ ለመመለስ ይፈልጋል። የትኛውም ነገር ህልምም ይሁን መገለጥም ይሁን ትም ይሁን ራእይም ይሁን ይፈተሻል። የበሰሉ ቅዱሳን ምክር እግዚአብሔር በዛ ይሰራል። በበሰሉ ቅዱሳኖች ምክር፣ በቤተ ክርስቲያን መሪዎች ምክር እግዚአብሔር ያልፋል። ግን እሱም ይፈተሻል። ለምን ብትሉ እነዛም ሰዎች ናቸው። በእውነት ከቅንነት በንጽህና እኛን የእግዚአብሔር ገንዘብ ለማድረግ ከሆነ ያ ምክር የመጣው አዎ እግዚአብሔር ያልፍበታል ይሰራል። ግን አንዳንድ ጊዜ እኮ ሰዎች ነንና የእኛን ዊሽ እኛ ሰዎች እንዲሆኑ የምንመኘውንም ነገር እኮ ኢምፖዝ ልናደርግባቸው እንችላለን። ስለዚህ እሱም ይፈተሻል። በቃ በጣም የበሰለች ናት፣ በጣም የበሰለ እሱ ካለኝ እንዴት አላደርግም ብለን በይሉኝታ የምንወስነው ውሳኔ ሊኖር አይገባም። የእግዚአብሔር ቃል ሊደግፈው ይገባል። የቅዱሳንን ምክር ማለት ነው። መቼም ቀልድ ዝም ብሎ አይቀለድም። ከሆነ ከሪያሊቲ ተነስቶ ነው የሚቀለደው። ቀልድ ነው። ግን አንድ ጊዜ እንደዚህ ሰማሁ። የቤተክርስቲያኒቱ መጋቢ አላገባም ትዳር እና ብዙ ወጣቶች አሉ ቤተክርስቲያኒቱ ውስጥ። ከዛ አንድ ወጣት አንዲትን ወጣት እንዲሁ ይወዳል። ግን ምንም የጠየቃትም ጥያቄ የለም። እሷ ምንም ያለችው ነገር የለም። ብቻ ይኖራሉ እያገለገሉ እየኖሩ ያለው። አንድ ቀን በህልሙ ያያታል። በቃ ፓስተር ላማክረው ብሎ ፓስተሩ ጋር ሄዶ ፓስተር እንድ ነገር ላማክር ነበር አለ። ምንድን ነው አለ። እህት ከሌትን ታውቃታለህ ወይ ሲል ድንግጥ አለ። አዎ አውቃታለሁ። ምን ነው አለ። አይ በህልሜ እግዚአብሔር አሳየኝና እንደው እንግዲህ እግዚአብሔር ፈቃድ ከሆነ እንደው አንተ ብታማክረኝ እና እኔም እንዴት እንደምጠይቃት እንደማናገራት የጌታ ፈቃድ ከሆነ ብጠይቃት ልትመክረኝ ነው ሲል ለካ እሱ የሚያስባት ነበር አስተካክለ ጉዳይ ይሻላል ቀልድ ነው ብያለሁ። ቀልድ ግን ከመሬት ተነስቶ ይቀለዳል። ምንድን ነው ያው እሱም አላገባም ነበረ። ያስባታል፣ መብቱ ነው። በነገራችን ላይ ያሳስባታል። እንዴ ምንድን ነው ፓስተሩ ሲሆን የሚለኝ እሱ ማሰባት ይሄ ማሰባት ምንም ችግር የለውም። ግን ህልም በሰው በልጁ እጅ ላይ ያለ ነገር ነው። እንዴት ነው አስተካክሎ የሚያየው? ታሰባሱ አልማዝናቸው ከሆነ በነጋቱ ደግሞ ተኝቶ በቀሉ ሊያይ ይችላል። ማይሆን ማለት ያዘዘው ትእዛዝ ማይሆን ነገር ምንድን ነው ቢጨንቀው ነው ያለው እሱ እንዳይቀድመው እንዳስልበት ብሎ ነው። ተመልከቱ እንግዲህ አሁን የበሰሉ ቅዱሳን ምክር የሚለውን ነገር እንደ እግዚአብሔር ቃል ካልፈተሽ በጣም ተደርሶ ይሰራል። እግዚአብሔር በበሰሉ ቅዱሳን ምክር ውስጥ ያልፋል። በእውነት ነው የምላቸው ቤተክርስቲያን መሪዎች ምክር ውስጥ በጣም ያልፋል። እንዴ የቤተክርስቲያን መሪ በሰው ህይወት ውስጥ ያለውን አስተዋጽኦ ስመለከት አንድ ቆሮንቶስ 5 ላይ ያለው ሰውዬ ነው የሚመጣው። ይሄ አዛባን እንኳን የሌለ ዝሙት የሰራው ሰው አንድ ቆሮንቶስ 5 ላይ ምንድን ነው የሚለው? በእናንተ መካከል አዛብ እንኳን የማይሰሩትን ነውርና ኃጢአት ዝሙት የሰራ ሰውዬ እንዳለ ሰማሁ። ደግሞ ታውቃላችኋል፣ ምንም እንዳልተፈጠረ ሰላም ነው ብላችሁ ተቀምጣችኋል። ልክ አይደላችሁ። እንዴት ታደርጋላችሁ? እንደዚህ እናርግሽ ያላቸው ምን ስብሰባ እናላላቸው እዛ ሆነ እዚህ የምጽፍበት ቦታ ሆኜ እናንተ ደግሞ እዛ ቆሮንቶስ ከተማ ሆናችሁ በመንፈስ እንሰብሰብ። ጳውሎስ እኮ የሚገርም ነው። በመንፈስ እንሰበሰብ፣ በመንፈስ ከእናንተ ጋር እንደተሰበሰበ ቁጠሩኝና የስብሰባው መሪ እኔ እንደሆንኩ ታሰብና እሺ ልክ ሰውየው ተቀምጦ አንተ አሕዛብ እንኳን የማይሰራውን ስራ ሰርተሃል፣ ልክ አይደለም፣ ምን ማድረግ ነው ብዬ ልውቀሰውና ከዛ ፍርድ ልፍረድበት እዛ ሰውዬ ላይ ምን ብለን ይውጣ ከቅዱሳን መካከል ይባረር ብዬ ልወስንበት። አሁን ስታስቡት ጳውሎስ ክፉ ምን አይነት ክፉ ነው! ለሰው አይራራም የሚያስብል እንደ ጳውሎስ ለዛ ሰው የሚያዝን
ወዲያው ምክንያቱም ሲያስቀምጥ ምን አለ? ነፍሱ በጌታ ቀን የዳነች እንድትሆን ለራሱ ብዬ ነው። ፕሊዝ ከነ ኢንቴንሽን ይነገርልኝ። ይህ ደብዳቤ ስታነቡለት ወይ ለስጡትና ራሱ ሲያነበው ከነ ምክንያት ያንብብልኝ ብሎ ተጻፈ። እውነትም ሲደርሳቸው አነበቡና ከምስት ላይ ሲደርሱ አዩትና ወይኔ ጋሽንትና ኬዝ ነው ይሄ ማነገረው እናታችሁ ያልተናገሩ የሚገርም ነው። የጳውሎስ ግን ሩቆ ነው የሚሰማል ማለት ነው። ለምን ራሱ ያነበው ሰውየውን ካበበው ተሰጠው ሲያየው በእናንተ መካከል በአሕዛብ ዘንድ እንኳን የሌለ ዝሙት የሰራ ሰው እያለ ደግሞ ዝም ብላችሁታል፣ ታበያችኋል፣ ልታዝኑ ሲገባችሁ በመንፈስ እንደተሰበሰብን ይቆጠርልኝና ልፍረድበትልኝ ከመካከላችሁ አስወግዱት። ደግሞ ለራሱ ብዬ ነው የሚለው ነው። እኔ አይኔ ያረፈው ለራሱ ብዬ ነው የሚለው ላይ ይመስለኛል። ሰዎች ማለት የጳውሎስን ኢንቴንሽን አገኘ። ሌላ ምንም ፐርሰናል አጀንዳ የለው ጳውሎስ በዚህ ሰው ይሄ እሱ ዲስትሮይ ማለት ነው አለ ለራሱ ብዬ ነው ተቀብያለሁ። እግዚአብሔር ይስጠው፣ እግዚአብሔር ሲረዳ በቃ ተቀብያለሁ፣ የምታረጉኝን አርጉ፣ በቃ ተቀብያለሁ ነው። እሺ በል ራስህን ተመልከት፣ ጊዜ ውሰድ። ምናልባት አንተ የሚቻል መስሎ ነው በዓለማዊ ሆነ እንደዚህ በጌታ ከሆነ በኋላ የሚቻል መስሎ ነው። ፕሊዝ ጊዜ ውሰድ አለ። እሺ ጊዜ ወሰደ፣ ራሱን ተመለከተ፣ አስተካከለ ራሱ። ጳውሎስ መረጃ ደረሰው ስለዛ ሰውዬ። እንዴት ነው ያ ሰውዬ ሲባል ኧረ ተስተካክሎ መስመር ገብቶ በጣም እኮ የሚገርም ሰው ዓላማ እኮ ገባው። በቃ እሱን የጌታ ለማድረግ እንደሆነ እኮ ገባው ነው። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 5 ጀምሮ ያ የቀጣችሁት ሰውዬ የተቀጣው ቅጣት ይበቃዋል። ከልክ በሚያልፍ ሐዘን ውስጥ ገብቶ ሌላ ችግር ውስጥ እንዳይገባ ሰውዬ ፍቅርን ተከታተለው ከሱ ጋር። ዓላማዬም ይሄ ነበር፣ እግዚአብሔር ይስጠው። እሱም ዓላማ የገባው እናንተም እግዚአብሔር ይስጣችሁ መታዘዛችሁ። ምዕራፍ 5ን ብትዘሉት ኖሮ እኮ ትችሉ ነበር። የተጻፈው 16 ምዕራፍ 15 ነው ብላችሁ ቁርጥ አድርጋችኋት አንዷል ደብቃችሁ ብታስቀምጡት ዘግታችሁበት ፋይሉን ትችሉ ነበር። እግዚአብሔር ይስጣችሁ። እናንተንም ቼክ አረኩበት በዛው ይሄን መልእክት ጽፍላችሁ እናንተም እግዚአብሔር ይስጣችሁ። ሰውየውም ራሱን ተመለከተ፣ ጊዜ ወሰደ። በቃ ይበቃዋል፣ እናንተ በደለን ይበድሏል። በቃ እናንተ ከካላችሁ ተለይ ድሮ ሌላ እኮ ነገር የለኝም በዚህ ሰውዬ ውስጥ። እሱን የጌታ ማድረግ ነበር ዓላማ። ይሄንን ሳናረግ ብንቀር ግን የሰይጣንን ሀሳብ ነው የምናገለግለው። እኛ ደግሞ የሰይጣንን ሀሳብ ምን አናረግ አንስት የሰይጣን ሀሳብ ምንድን ነው? ጨቆራ እንዲገባ ነው። ጳውሎስ ግን እንደዛ አይነት እንትን ውስጥ እንዳይገባ ሰውዬ በቃ ይበቃዋል፣ የተቀጣው ቅጣት ይበቃዋል፣ እንደገና አስተናግዱት ሲል እናያለን። ታዲያ የቤተክርስቲያን መሪዎች ያላቸውን ኦቶሪቲ ታያላችሁ በሰውየው ውስጥ። ሰውየውን ገንዘብ ለማድረግ ሌላ ምንም ዓላማ የለውም። ስለዚህ እግዚአብሔር በቅዱሳን ምክር ውስጥ ያልፋል ወይ? አዎ ያልፋል፣ ግን በቃሉ ይፈተሻል። ሁሉ ነገር ቃል ውስጥ እየገባ ምን ያደርጋል? ይፈተሽ። አንድ ምሳሌ በራሴ ልመስ። እኔ አሁን አዲስ ኢትዮጵያ ውስጥ የተለያዩ ክፍለ ሀገር እንግዲህ እስከማውቀው ድረስ ወለጋና ኢሉባቡር ብቻ ነው የማውቀው። በሙሉ ዞር ጅጅጋ፣ ሞያሌ፣ ወሎ፣ ትግራይ፣ ጎንደር ዞር ያለ እንግዲህ በዚህ ዙረት ብዙ አሉ ብዙ ክርስቲያን እንበልና አንዱ ማቀው ወንጌላዊ የሚሆን አገልጋይ ከጎጃም ደውሎ ከእንጅባራ ዝም ብዬ ነው እንግዲህ ምሳሌ ነው። ከእንጅባራ ደውሎ ወንድም አብርሃም ገና ነው ወይ? እግዚአብሔር ይመስገን። ባለቤትህ ደህና ነኝ? ደህና ነኝ። ልጆችስ? እግዚአብሔር ይመስገን። አገልግሎቱ ጥሩ ነው ጥሩ ነው። ልመጣ አስቤ ነበር አዲስ አበባ። ልትመጣ ነው? እሺ። መቼ? ከ3 ቀን በኋላ ልመጣ ነው። እሺ። የምታርፍበት ቦታ አለ? አይ የለኝም። እንዲሁ እንግዲህ የሚመች ከሆነ አንተ ጋር እሺ፣ ደስ ይለኛል። ስንት ቀን ትቆያለህ? ይሄን ያክል ቀን። በቃ ና እቀበልሃለሁ። እሺ። ሲመጣ ጠብቂያ ተወስተራ ቤቴ ይዤ ሄጄ ማታ ከቤተሰቤ ጋር አትበልተን ተጫውተን እስቲ እንግዲህ አንድ ቃል አካፍላችሁና ወይ ለጸልይ ካለ እሺ ብዬ አንድ ቃል አብሮልን የጸለየልን እያለ ድንገት እግዚአብሔር እንዲህ ይለኝ፣ በጣም ትገርማለህ ይልሃል እግዚአብሔር። ይህችን እሳት የሆነች ሚስት እንዴት እንደቻልካት በጣም ይገርመኛል ይልሃል እግዚአብሔር። በጣም በአንተ ላይ ያለ ልዩ ጸጋ ነው ይልሃል እግዚአብሔር። ፈጥነህ ይህንን ቤት ለውጣ ይልሃል እግዚአብሔር ቢለኝ በጣም እግዚአብሔር ትዕግስቱን ካበዛልኝ እንደምንም ዋጣ አድርጊያት ሰምቻት አሳድሬው እሸኘዋለሁ። ካቃተኝ ግን የዛኑ ቀን ነው የምሸኘው። ለምን ብትሉ ግልጽ የሆነ ከቃሉ ጋር የተጋጨ ነገር ነው እየተናገረ። አንዳንድ ጊዜ እንዲህ አይነት ድፍረት መድፈር እስኪያቅተን ድረስ ነው ኃይለኛ ዲሴፕሽን ውስጥ የምንገባው። የተገለጠ እግዚአብሔር ቃል አለ እኮ ስለሌላ ስለሚስቴ እኮ ምንም ከጎጃም ሰው መውጣት እኮ የለም። አንዳንድ ሰው በቃ እንደው ሳያት በቃ እያናደደችኝ በቃ ከእሷ ጋር መኖር አልቻልኩም። አቃተኝ አባት ነው መልዕክት መጥቶልኝ ነው ይላል። አንዳንድ ሰው ለመለያየት አቃተኝ
በቃ አቃተኝ አንድ ነገር በቃ አልቻልኩም። በቃ በእናትህ ያቃተኝ በቃ አቃተኝ አንድ ነገር መልእክት መጥቶልኝ የተለያየሁት የሚል እኮ ትውልድ ነው ያለው። ስለዚህ እግዚአብሔር ለምሬት ይጠቀምበታል ወይ ትንቢትን? አዎ፣ ግን ይፈተሻል። በቃል ይፈተሻል። ቃሉን የሚተካ ምንም ነገር ምን እኛ ሴሌክት ልንሆናችን እኮ ቃሉ ለመዳን ወደ ቃሉ ለሌላ ነገር ሌላ ሚንስ እንዴት ይሆናል? ሁሉ ነገር ገብቶ የሚፈተሸው ምን ውስጥ ነው? ቃሉ። ስለዚህ እግዚአብሔር በቃሉ ይመራል፣ በቅዱስ መንፈሱ ይመራል። ውስጣችን የተቀመጠው መንፈሱን ሊመራል። ስለ ኃጢአት ይወቅሳል ይላል መንፈስ ቅዱስ አይደል? ስለ ኃጢአት ስለ ሁላችን በርከት ስንል በጌታ ፊት ያ ውስጣችን ያለ መንፈስ ነው እንጂ 6 ሰዓት ላይ ግን ለእንትና የመለስክለትና ትንሽ አከር ያለ ነበረ ልብ ብለዋል ብሎ የሚነግረን እሱ ነው እንጂ ሰው ነው እንደ እየደወለ የጌታ አንተ ተጠንቀቅ ይልሃል ጌታ ማታ ማታ ሰው እየደወለ አይደለም የሚወቅስ። በውስጣችን ያለ የጌታ መንፈስ ነው የሚወቅስ። ይወቅሳል የተባለው ከሰራ ይመራል የተባለው ይሰራ። አሜን። በቃ ምንም ጥያቄ የለውም ይሰራ። የልምምዱ ጉዳይ ካለ ስለዚህ አሁን ወደ አንድ ክፍል ልወስዳችሁ ነው። እንግዲህ እግዚአብሔር ለምሪት የሚጠቀምበት ልጆቹን ለመምራት ቃሉ ነው አልክ? አዎ ቃሉ ነው። መንፈሱ ነው አልክ? አዎ መንፈሱ ነው። የበሰሉ ቅዱሳን ምክር ነው አልክ? አዎ። በትንቢት ነው? አዎ። እነዚህ ሁሉ እግዚአብሔር ይጠቀምባቸዋል። መጨረሻ ግን አልቲሜት ጎሉ ምንድን ነው? አሁንም ለክብሩ ይጠቀማል። መጨረሻ ማሰሪያው ለክብሩ። አሁን ሐዋርያት ሥራ ምዕራፍ 11 ላይ ልውሰዳችሁና ሐዋርያው ጴጥሮስ በእግዚአብሔር አስደናቂ አመራር ወደ ቆርኔሌዎስ ሄዶ አገልግሎ አገር ሰላም ነው ብሎ ወደ ኢየሩሳሌም ሲመለስ ኃይለኛ ሙግትና ክርክር ገጠመው። አንተ ቀሽቃዣ አልፋ አትቀመጥም፣ አሕዛብ ጋር ሄደህ በላ አሉ። ደግሞ መንፈስ ቅዱስም ወረደ አሉ በአሕዛብ ላይ። ምን አለ ባትደበላልቀው፣ የአይሁድና የአሕዛብን ድንበር እኮ ደባለቅከው፣ ዲማርኬሽኑ የደመቀ ነበር፣ አንተ አደበዘዝከው። ምን ነው አልፈህ ብትቀመጥ ብለው ሲከራከሩት ጴጥሮስን በእናታችሁ እንዳሰባችሁት አይደለም፣ እኔ በአስደናቂ የእግዚአብሔር ምሪት ነበር የሄድኩት እዚህ ሰውዬ ቤት። ከፈለጋችሁ ትዕግስት ካላችሁ አዳምጡኝ ልናገር እንዴት ብዬ እንደሄድኩኝና ከዛ አብረን እንፈርዳለን በሌላ የመጨረሻ ላይ ብሏቸው የተናገረበት ክፍል ነው። ስለዚህ ይሄ እግዚአብሔር በቃሉ ይመራል፣ እግዚአብሔር በመንፈሱ ይመራል፣ እግዚአብሔር በቅዱሳን ምክር ያልፋል፣ በትንቢት ይናገራል። እነዚህ ሁሉ ስብስብ አድርጎ ያስቀመጣል ክፍል ስለሆነ ለእኔ እንደ ሞዴል ነው። ሐዋርያት ሥራ ምዕራፍ 11 ማለት እንደ ሞዴል ማለት ምንድን ነው? ፕሩቭ ማድረግ ይኸው ተመልከቷ፣ በቃሉ እንዴት እንደሚመራ በመንፈሱ እንዴት እንደሚመራ ለክብሩ መጨረሻም የመራቸውን ልጆቹን ለክብሩ እንዴት ክብር የሚያመጣ ጎዳና ውስጥ እንደሚከታቸው የሚያሳይ ክፍል ስለሆነ እሱን አንድ ጊዜ እናየዋለን። አይ ቲንክ 18 ቁጥሮች ናቸው። ላነበው ነው 18 ቁጥሩን ታገሱ። አረ 9 ላይ ቆራጣው ካላችሁ 9 ላይ ቆርጠው ዘንድ ብሎ ሊቆም ይችላል መጽሐፍ ቅዱስ ታገሱ። ፍሎፍቶት ይባላል። የሀሳብ ፍሰቱ ሳይቆም ማቆም ጥሩ አለ። ስለዚህ ከ1 እስከ 18 አለ ያደርገዋል። ሐዋርያትና በይሁዳም የነበሩት ወንድሞች አሕዛብ ደግሞ እግዚአብሔር ቃል እንደተቀበሉ ሰው ጴጥሮስም ወደ ኢየሩሳሌም በወጣ ጊዜ ከተገረዙት ወገን የሆኑ ሰዎች ከእርሱ ጋር ተከራክረው ወደ ተገረዙ ሰዎች ገብተህ ከእነርሱ ጋር በላ። ጴጥሮስ ግን ከመጀመሪያው ጀምሮ በተራ ገለጠላቸው እንዲህ አለ። እኔ በኢዮጴ ከተማ ስጸልይ ሳለሁ ተመስጬ ራእይ አየሁ። ታላቅ ሸማ የመሰለ ዕቃ በአራት ማዕዘን ተይዞ ከሰማይ ወረደና ወደ እኔ መጣ። ይህንም ትኩር ብዬ ስመለከት 4 እግር ያላቸውን የምድር እንስሶች፣ አራዊትንም ተንቀሳቃሾችንም የሰማይ ወፎችንም አየሁ። ጴጥሮስ ሆይ ተነሳና አድርገህ ብላ የሚለኝንም ድምፅ ሰማሁ። እኔም ጌታ ሆይ አይሆንም፣ እርኩስ ወይም የሚያስጸይፍ ከቶ ወደ አፌ ገብቶ አያውቅምና። ሁለተኛም እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ከሰማይ መለሰልኝ። ይህም 3 ጊዜ ሆነ፣ እንደገና ሁሉ ወደ ሰማይ ተሳለ። እነሆም ያን ጊዜ 3 ሰዎች ከቂሳርያ ወደ እኔ ተልከው ወዳለሁበት ቤት ቀረቡ። መንፈስም ሳልጠራጠር ከእነርሱ ጋር ይሄድ ዘንድ ነገረኝ። እነዚህም 6 ወንድሞች ደግሞ ከእኔ ጋር መጡ። ወደዚያ ሰው ቤት ገባ። እርሱም መልአክ በቤቱ ቆሞ እንዳየና ወደ ኢዮጴ ሰዎች ልከህ ጴጥሮስ የተባለው ሰውን አስመጣ። እርሱም አንተና የቤተሰቦቹ የምትድኑበትን ነገር ይነግርሃል እንዳለ ነገረ። ለመናገርም በጀመርኩ ጊዜ መንፈስ ቅዱስ ለእኛ ደግሞ በመጀመሪያ እንደወረደ ለእነርሱ ወረደላቸው። ዮሐንስ በውሃ ጠመቀ፣ እናንተ ግን በመንፈስ ቅዱስ ትጠመቃላችሁ ያለው የጌታ ቃል ትዝ አለኝ። እንግዲህ እግዚአብሔር በጌታ በኢየሱስ ክርስቶስ ላመነው ለእኛ ደግሞ እንደሰጠን ያን ስጦታ ለእነርሱ ከሰጠ እግዚአብሔርን ለመከልከል ይችል ዘንድ እኔ ማን ነበረው? ይህን በሰሙ ጊዜም ዝም አሉና እንኪያስ እግዚአብሔር ለአሕዛብ ደግሞ ለሕይወት የሚሆን ንስሐ ሰጣቸው እያሉ እግዚአብሔርን አከበሩ። የሐዋርያት ሥራ ምዕራፍ 11
በደንብ ለማወቅ ምዕራፍ 10ን ማወቅ ያስፈልጋል። ምክንያቱም ታሪኩ ሀፕን ያደረገው ምዕራፍ 10 ላይ ይሄ ወንጌሉ ለአሕዛብ እንደሆነ በደንብ ለማሳየት ከአሕዛብ ከመጡ ሰዎች በዋናነት ቆርኔሌዎስ እንግዲህ ሐዋርያት ሥራ ምዕራፍ 10 ቆርኔሌዎስ አሕዛብ ነው ካለቃ ማለት ለሮማውያን ተቀጥሮ የሚሰራ አይሁዳዊ አለ 9 ሰዓት 3 ሰዓት እያለ የሚጸልይ አይሁዳዊ ነው። አሕዛብ ይሄ ልምድ የለም። ግን አሕዛብም ሆነ ቆርኔሌዎስ ዝም ብሎ በአይሁድነት የተሳለ ሰው ይመስላል አሉ አይደለ? አሕዛብ የሚፈልግ ነገር ያላቸው እንደሱ ያደርጋል። ሰዓት ጠብቆ ይጸልያል። ሌላው ልምምዱ ደግሞ ችግረኛ ይባላል ምጽዋት ያደርጋል ይሰራል። እግዚአብሔር አየውና እንግዲህ ሰዓት ጠብቆ ስለጸለየ ምጽዋት ስለሰጠ አላይ ነው እንግዲህ ያው የመዳኛው መንገድ በክርስቶስ ማመን ነው። ስለዚህ ይሄን ማወቅ አለበት ብለው አንድ ቀን እየጸለየ እያለ መልአክ